እንግዲህ እዚህ ያላችሁት የምታዩቸው እና ከካሜራ ጀርባ ያላችሁ በጣም እናመሰግናለን። እኛን ለምትከተሉን እኔን ቶሚን ለምትከተሉንና ይሄ ነገር አሳስቧችሁ ለጠየቃችሁ ለደወላችሁና በጣም ይቅርታ። በመጀመሪያ ለእናንተ ይሄን ማድረግ አልነበረብንም። እኛ ካለን ነገር አንፃር እኔና ቶሚ ያለብንን ችግር ባለመግባባት የተፈጠረ ስለነበር እንጂ ምንም የተለየ ጥላቻ መጥፎ ነገር በሁለታችን መካከል የለም። ሁለታችን በኩል ያለመነጋገር ያለመግባባት ችግር ነበረ። ይቅርታ ተባብለን ፈተነዋል እና በጣም እናመሰግናለን ሰፖርት ላደረጋችሁንና ይሄ ነገር ልክ አይደለም ብላችሁ ለገለጻችሁን በሙሉ እግዚአብሔርና ፈጣሪም አመሰግናለሁ። ጋይስ ወደ አክሱም ማርያም ጽዮን ተመልሼ መጥቻለሁ። ይኸው 50,000 ብር ይዣለሁ። ብር ለመስጠት ነው ፍላጎቴ። ጓደኛዬ አትራኖስ ሆቴል ባለቤት በጣም አመሰግናለሁ። እንግዲህ የምናግዛቸው ሰዎች በጣም ብዙ አሉ ብሎ ይኸው እንደምታዩት ብሩ አምጥቶልናል ማለት ነው። አዲስ ብር ነው የምላችሁ። ስለዚህ እንውረድና ናፒ እናሳያቸው። ከዛን ጀምራ ከዛ አካባቢ አንድ ዝም ብዬ ሁለት ላውጣ። አዎ በቃ ይኸው 3 ይዛለሁ ዝም ብዬ ለጊዜያዊ ሰው እንዳይከብኮ ነው። ናፒ ና ቶሎ በል በዚህ እንጀምር። ና ቶሎ በል እንዳያችሁ እኮ አባት እንኩም አቦ እናዬ ይሄው እንክ حاز ቤቢ حاز ቆይ ተረጋጉ። እሺ አቦዋ እሺ አይዞን እሺ ኖ እሺ ለሁሉ ያ እሺ ይሄው ማማ እሺ ይሄው ተረጋጉ። ርጋ ሄደ كلهم برقعت እሺ ተረጋጋ። እሺ ርጋ ችግር አለ ወይ? ተረጋጋ። እሺ ማማ እሺ ያው ደህና ጥቦ እንከዛህ እሺ ኮሜ እሺ አቦ እንኩ ወይ ሀሜልኩም ፈይጥኩም እنا مخاني ሀሜልኩም ፈይጥኩም አዶናይ مخاني ሀሜልኩም ፈይጥኩም ዋው ያንና እሺኒ እንዴት አወቁ አዶናይ ሞኒ ነንካ ከስተ እንዴት አወቁ አዶናይ ሞኒ አይነ ስውር ዲው አይነ ስውር ነው እንዴት አወቁ? አረ በቃ እሺ ዛሬ እሺ ጥኑ ተረጋጋ። አንቺ አንዴ እሺ ብር ትንሽ አሁን ደግሞ ይኸው የሁለት ይዘናል። አትሩጡ፣ መሮጥ አይቻልም። አትሩጡ ወደ ኖ የተቸገሩ አሉ። እሺ ነው ታላላቅ ነው የምናግዘው። ያቦ እሺ ማማ እሺ አንዴ ተረጋጉ። እሺ እንት ማማ እሺ ችግር የለውም ተረጋጉ። አንዴ ተረጋጉ በእናታችሁ ተረጋጉ ጋይስ። አሁን ደግሞ የተቀራለን እንሰጣለን እንደገና። እሺ እንጀምር። እሺ ይኸው እንኩ እናት ይኸው እንደ እዚህ ዋጎ እንኩ አቦ ነገር በቃ ይኸው እንኩ ግዙ ለሁሉም ለአኹም እንኩ ማማ እሺ እሺ ለአኹም እሺ እንኩ ወይ ዛም ቤቴ ችግር የለውም። እሺ ቆይ አንዴ ቅዱስ አንዴ ለሁሉም እንዲያዝ ተረጋጉ። እሺ ያ ወዲያ አነ እሺ ርጋ እሺ እንረጋጋ። እንረጋጋ። አንዴ እርጋታ አንዴ እሺ እንዴ በዛ አይደለም እኮ መስጠት አይች። አንዴ እስኪ ቁሙ አንዴ እናቶች አንዴ ተረጋጋ። አንዴ እሺ እናት ቆይ ያዝ በቃ ወዲና እዚህ ጋር እናት አለሽ ደግሞ እንሰጣታለን። እሷን በደንብ አድርገን ሰጣት። እናት እንዴት ነሽ? ሰላም ነው? ምንድነው የምትሰሪው? ይሄን ነው የምትሰሪው? በወር ስንት ትሰሪያለሽ?
ምንም ሰርተሽ አታውቂም? እሺ ይኸው ላንቺ ይዤልሽ መጥቻለሁ። እሺ ይኸው ላንቺ ነው ይሄ። በቃ ይኸው እንኪ ድጋሚ በደምብ ተጠንቀቂ እሺ። ሰው ልጆች አሉ ልስጣቸውና ይኸው አደብቂው አስገቢው በቃ ና እንካ ሱራጃ ወንድሜ የቪዲዮ አይቼዋለሁ። ልቤም በጣም ተነክቷል ስላየሁት ማለት ነው። እውነቴን ነው የምልህ እና በጣም ጎበዝ ሰው ነህ፣ በጣም አሪፍ ሰው ነህ። አንድ ቀን ደግሞ ፖስት ያልከው ቪዲዮም አይቼዋለሁ እኔን ታግ አድርጋ ማለት ነው። እና አይዞህ ልልህ እፈልጋለሁ። ይህ አዋርድ አሸነፍክ አላሸነፍክ ምንም ልዩነት የለውም። በልብህ አንተ አሸናፊ እንደሆን ካመንክ ምንም የሚጎልብህ ነገር የለም። ማሸነፍህም አይቀርም ወንድም አለም እና ይህን በማስመልከት ማለት ነው እኔ ካሸነፍኩት 100,000 ብር ላንተ መስጠት እፈልጋለሁ። ቢካዝ አሸናፊ እንደሆንክ በልቤ ጠንቀቄ ስለማቀው 100,000 ብር ልሰጥ እፈልጋለሁ። ወንድም አለም እወድሃለሁ። ስልክ ቁጥር በውስጥ ጻፍልኝ፣ ሜሴጅ አድርጌልሃለሁ። አሁን እወድሃለሁ። ቻው